KFC የፈጣን ምግቦች የሚሸጥ የአሜሪካ ድርጅት ነው። በብዙ ሀገራትም ቅርንጫፎች አሉት። በደቡብ አፍሪካ አንድ ወሬ ተወርቶ ነበር። አንድ ሰው የKFC የጥራት አረጋጋጮች አሉ አይደል? እንደዚህ አይነት የምግብ የሚሸጡ ሬስቶራንቶች ይቀጥራሉ፣ ሰራተኞች አሏቸው። እየሄዱ በየቅርንጫፎቹ ምግብ ቼክ ያደርጋሉ። ያዙና ጣሙ ጥሩ ነው ወይ አሉ የሚሞሉ ፎርሞች ያቀረቡት ነገር ጥሩ ነው፣ መጠኑ ጥሩ ነው፣ ጣሙ ጥሩ ነው እንዲህ ያሉ ይፈትናሉ። ሁሉም ሬስቶራንቶች በነፃ ለዛ ሰው የማቅረብ ግዴታ አለባቸው። KFCም እንደዛ አሉት ጥራት አረጋጋጮች ማለት ነው። ይሄ ወጣት ግን ፌክ ነው፣ የውሸት አረጋጋጭ ያው አልባሳቱ ምናምን አለውና መታወቂያ ማሰርቷል። ቀለቡን የሚችለው በዚህ ነው። በKFC እየዞረ በቃ አቅራቢያው ባገኘው ቦታ ይገባል፣ የሆነ ነገር ያዛል፣ ያያል፣ ከዛ ፎርም ይሞላል፣ አስፈርሞ ይወጣል። ያው በነፃ ይበላል ማለት ነው። እንደ አፈ ታሪክም ነገር መሰለ። በትክክል አለ ይሄ ሰው ወይስ የለም የሚለው የተያዘ ሰው የለም። እና ራሱ ድርጅቱ አንድን የግል እንደዚህ አይነት ነገሮችን የሚያጣራ ፕራይቬት ኢንቨስቲጌተር ማለት ነው KFC ቀጠረ እንዲያጣራለት። እና ሲባል የነበረው የኳዙሉ ናታል ዩኒቨርሲቲ ተማሪ የሆነ የ27 ዓመት አካባቢ ወጣት ነው ይህንን የሚያደርገው ተባለ። ግን በትክክል አልተደረሰበትም። ለጥያቄ የቀረበም የተያዘም ሰው የለም። ግን ያው መነጋገሪያ ሆኖ ነበረ። አሁን በቅርብ የደቡብ አፍሪካው KFC ይህንን አጋጣሚ ተጠቅሞ ማስታወቂያ ሰርቷል። ሲጀምር በእውነተኛ ታሪክ ላይ የተመሰረተ ይላል። አንድ ሰው እየገባ እንደዚህ በየሬስቶራንቱ እየገባ ያን ሲያደርግ ይታያልና አንድ ቦታ ላይ ግን እሱ እየበላ ያለ እውነተኛው የሚያጣራው ሰውዬ ሲመጣ ይታያል። ያው ደንግጦ ይሄኛው ሲሮጥ የሚታይበት ነው። ያው ሀሳቡ የምግባችን ጣዕም በቃ እንዴት ሰዎች አጭበርበረው ጭምር እንዲበሉት በቃ የሚያስገድድ ነው የሚል ነው። በጣም አሪፍ ማስታወቂያ ነው የሰሩት። ዩቲዩብ ላይም አለ የKFC የደቡብ አፍሪካው ማስታወቂያ ካላችሁ ማየት ትችላላችሁ። እና ጥሩ ነው የተጠቀሙበት። Ethiopic calling.